አርሰናል ከ22 ዓመት የዋንጫ ድርቅ በኋላ በማይክል አርቴታ መሪነት የፕሪሚየር ሊጉን ክብር አሳክተዋል። ግን ደግሞ የአርሰናል ጉዞ በዚህኛው የውድድር ዓመት የሚወሰን ብቻ አይመስለኝም። ገና የውድድር ዘመኑ እንዳለቀ አርቴታ ፊቱን ወደ አስቶን ቪላው ተጫዋች ሞርጋን ሮጀርስ አዙሯል እና አርሰናል በአሁኑ የዝውውር መስኮት 250 ሚሊዮን ፓውንድ መድበው ተጫዋቾችን እያደኑ ነው። ዋነኛው ደግሞ ሞርጋን ሮጀርስ ነው። ግን ደግሞ ሮጀርስን ለማግኘት ለአርሰናል ከባድ ነው። አስቶን ቪላ አሁን ላይ ለሮጀርስን መሸጥ አይፈልግም። ግን ደግሞ አርሰናሎች በጣም ገፍተው ከመጡ ቪላ ተጫዋቹን ባይፈልግ እንኳን መልቀቅ አለበት። ካልሆነ ለቪላም ጥሩ አይደለም፣ ለሮጀርስም ጥሩ አይሆንም። ግን ደግሞ አሁን ላይ አንዳንድ ዘገቦች ስመለከት ቪላ ቀይ መስመር አስምሯል። ማለትም ቪላ ለተጫዋቹ የሚጠይቀው 130 ሚሊዮን ፓውንድ ነው። ዝም ብለን እንኳን ብንገምት አርሰናል ወደ ቪላ ትንሽ ከቀረበ እስከ 120 ሚሊዮን ፓውንድ ድረስ ሊያስፈርሙት ይችላሉ። አርሰናል ደግሞ በቀላሉ የሮጀርስን ነገር አይተውም። ምክንያቱም እነ ሙኒክ፣ ማድሪድ፣ ቼልሲ የመሳሰሉ ክለቦች ተጫዋቹን በቅርበት እያዩት ነው። ግን ደግሞ ማየት ያለብን ቪላ እና ሮጀርስ ምን ያህል እንደተሳሰሩ ነው። ሮጀርስ የቪላ ውለታ አለበት፣ ቤቱ ነው ማለት ይቻላል። የተወለደውና ያደገው በሄልስዌን ዌስት ሜንላንድ ነው እና አስቶን ቪላ ደግሞ በ7 ማይል ርቀት ላይ ነው የምትገኘው ከሄልስዌን። ያደገውም ከ3 ወንድሞች ጋርና ከእናቱ ዲቦራ እና ከአባቱ ሆዋርድ ጋር ነው። ቤተሰቦቹም ጥልቅ የእግር ኳስ ፍቅር ያላቸው ናቸው። ሮጀርስ ገና ከልጅነቱ ጀምሮ ለእግር ኳስ ያለው ፍቅር የተለየ ነበር እና አንዳንድ ዘገቦች ስመለከት የእሱ የልጅነት ጓደኛው ጁድ ቤሊንጋም አሁን ላይ ለማድረግ የሚጮተው እና ሮጀርስ በጣም በእግር ኳስ ትልቅ ቦታ የመድረስ ፍላጎት ነበራቸው። ግን ደግሞ ጉዞ ቀላል አልነበረም። ገና በ17 ዓመቱ ማንቸስተር ሲቲ በውሰት ለብዙ ክለቦች ሰጥቶታል። ሊንከን ሲቲ፣ ከዛ በርንመዝ፣ ከዛ ብላክፑል፣ በመጨረሻም ሲቲ ለሚድልስቦሮ ሸጠለት። በዛ ሰዓት ነው ሞርጋን ሮጀርስ በደንብ ብቃቱ መታየት የጀመረው በቻምፒዮንሺፕ። ከዛ በ2024 ፌብሩዋሪ ወር ላይ አስቶን ቪላ ሮጀርስን ከሚድልስቦሮ በ15 ሚሊዮን ፓውንድ ያስፈረሙት እና በመጨረሻም ሮጀርስ ወደ ዌስት ሜንላንድ የተመለሰው። ስለ ሮጀርስ አንዳንድ ዘገቦች ስመለከት የዛን ጊዜ በውሰት ሲንከራተት ተስፋ ሊቆርጥ እንደተቃረበ፣ ግን ደግሞ በቤተሰቦቹ እርዳታ የእግር ኳስ ተስፋው እንደለመለመ ተዘግቧል። የቅርብ ጓደኞቹም ስለ ሮጀርስ ሲያወሩ በጣም ለፍላፊ፣ የመልበሻ ቤቱን ክፍል የሚያሞቅ እና ደግሞ ለሰዎች ክብር ያለው ነው ይላሉ። እንደውም አንዳንድ ዘገባዎች ስመለከት ከልጅነት ጓደኞቹ ጋር ክሪኬት ወደ ሰፈሩ እየሄደ ይጮታል ይላሉ። እና ያ በትልቁ ሲያለም የነበረው ልጅ አሁን እዚህ ደርሶ ህልሙን በቪላ እየኖረ ነው። እና ወደ ነጥቤ ስመለስ ማይክል አርቴታ ሮጀርስን ለቲሙ ይፈልገዋል። አርሰናል አሁን ላይ የማጥቃት ታክቲኩን ብዙ ክለቦች ያውቆታል፣ ሙሉ በሙሉ ባይሆንም። ግን ደግሞ አርሰናል ሮጀርስን ከቀላቀለ ተገማቸው ነው ያንን ሊያሳካ የሚችለው አሁን ላይ ሮጀርስ ነው። እና ይህ ደግሞ ለአርሰናል ቆይ እናስብበታለን የሚባል ነገር አይደለም። ቅድም እንዳልኳችሁ ብዙ ተጻራሪ ያለ ልክ እንደ ማድሪድ፣ ሙኒክ፣ ቼልሲ የመሳሰሉ እና ደግሞ ሌላ ቪላ ለተጫዋቹ እስከ 130 ሚሊዮን ፓውንድ ድረስ ይፈልጋል። በተጨማሪ ሮጀርስ በቪላ ቤት እስከ 2031 ድረስ የሚያቆይ ኮንትራት አለው እና ደግሞ ያ ሚዛኑን ወደ ቪላ ያጋድሏል። ግን ደግሞ አርሰናልም ሆነ ቪላ ያውቃሉ ልጁ መውጣት ከፈለገ ቪላ ሳይወድ በግዱ እንደሚለቀው እና አርሰናል ሮጀርስን የሚያስፈርም ከሆነ በአርሰናል ቤት ደግሞ ማን ይቆይ ማን ይውጣ የሚል ጥያቄ አለ። አንዳንድ ወሬ ሲሰማ ካፒቴኑ ማርቲን ኦዴጋርድ ራሱ ሊሸጥ ወይም በውሰት ሊሸጥ እንደሚችል እየተወራ ነው። ብቻ መጨረሻውን የምናየው ይሆናል። ግን ደግሞ እናንተ ምን የሚፈጠር ይመስላችኋል? አርሰናል ተሳክቶለት ሮጀርስን ያስፈርሙታል ወይስ ደግሞ ሮጀርስ በአስቶን ቪላ ይቆያል? ወይ እነ ማድሪድ፣ ቼልሲ ወይ ሙኒክ ያስፈርሙታል? ሀሳባችሁን ኮሜንት ላይ አስቀምጡ። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ቪዲዮውን ላይክ በማድረግ የቤተሰባችን አባል ይሁኑ።